እንግዲህ ቤተሰብ ያው ታውቃላችሁ በትላንትናው ዕለት ምን እንደተፈጠረ እጅግ በጣም ያሳዝን ነገር ነው የተፈጠረው። ያው የሀይሚና የብሩኬ ነገር እጅግ በጣም ያሳዝን ነገር ነው። ያው መሸወድ እንዳለ ሆኖ ያው ዶክተሩም ብዙ ነገሮችን አስጠንቅቆ ነግሯቸዋል። ግን እነ ብሩኬ ምንም ሊረዱ አልቻሉም ማለት ነው። እጅግ በጣም የሚያሳዝን ነገር ነው ያየነው ማለት ነው። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ አድርጉ ውዶቼ። እኔ እንጃ እኔ በጣም ልቤ ተሰብሯል በእነሱ ምክንያት። ትላንትና እንግዲህ ሀይሚን ካያችሁ ምን ያህል ልቧ እንደተሰበረ ነው የሚያሳየው። ታሳዝናለች በጣም። እኔ እንጃ እኔ እሷን አይቼ ምን እንደምን ሁሉ ነው ግራ የገባኝ። ቤተሰብ እውነት አልቅሽ አልቅሽ ሁሉ ነው ያለኝ። ማልቀስ ብቻ ነው የቀረኝ እንጂ ምንም እውነት እኔ አላቅም ብዬ እንደምነግራችሁ። ያው ልቤ ፈራ ምናምን ስትል ሁላችንም ነን አብረን ከሀይሚ ጋር ልባችን የፈራው። እንግዲህ ቤተሰብ ያው እነሱ ማንም በሌለበት ቤተሰብ በሌለበት ማንም በሌለበት እንግዲህ መተው ያው ምርመራውን አድርገዋል። በጣም ያሳዝናል። በነገራችን ላይ ደግሞ እንደምታውቁት እቺ ማነች እቺ ስሟ እዩ ያው ታውቃላችሁ ብሩክን በጣም ስለምትወደው በጣም ስለምታፈቅረው ነው ይሄ ሁሉ ነገር እያደረገች ያለችው። እንግዲህ እነሱን ለመለያየት ነው ይሄ ሁሉ ነገር ያደረገችው። ልጁ ጭራሽ የብሩኬን ዝነኛውን እንኳን ቀምሳ ማታቅ ሴትዮ ቀምሼ ነው አብሬ ተኝቼ ነው ያረገዝኩት እያለች ይሄ ራሱ ስም ማጥፋት ወንጀል ነው። በጣም እኔ እንጃ የስም ማጥፋት ወንጀል ነው እያደረገች ያለችው። ይሄ ራሱ ዝም መባል የሌለበት ነገር ነው ነው ምሎኔ ዝም ማለት የለባቸውም። እነ ብሩኬ ምንም አይነት ነገር ቢፈጠር ዝም ማለት የለባቸውም። ለምን ሰው ዝም ብሎ አብሮ ሳይተኛ አብሮ አምሶላ ሳይጋፈፍ አምሶላ ተጋፍፍ ያለው አብሬ ተኝቻለሁ በማለት የሰውን ስም ራሱ ማጥፋት ከባድ ወንጀል እንደሆነ እሷ አላወቀችም። ቤተሰብ እኔ ምን ብዬ እንደምነግራችሁ ብቻ አላቅም። እውነቴን ነው የምናገረው። እኔ በስመ አብ መንፈስ ቅዱስ ሰው እንዴት ነው አብሮ ሳይተኛ አብሮ አምሶላ ሳይጋፈፍ አብሬ ተኝቻለሁ ካንተ ጋራ በቃ ሁሉን ነገር አድርገናል እያሉ የሰውን ስም ማጥፋት እና ብሩኬ መቼም እንግዲህ የሱን አይደለም ያንቺን እቃ ዞር ብሎ ሊያይ ቀርቶ ስንት ልዕልት የመሳሰሉ ልጆች እንኳን ብሩክን ተመኝተው አላገኙትም ከሀይሚ ውጪ ማለት ነው። ስለዚህ አትመኝ፣ የማታገኙን ነገር አትመኝ። አንቺ ልጅሽን አርፈሽ ብታሳድጊ ጥሩ ነው። ሪስፔክት ሆነሽ ልጅሽን ብታሳድጊ ጥሩ ነው። ሀይሚዬ ከሆነች ደግሞ የሀይሚዬ ነው። ዝነኛውም ምኑም ከንፈር መሳሙም አምሶላ መጋፈፉም ከሀይሚዬ ጋር ብቻ ነው የሚሆነው እንጂ ከአንቺ ጋራ ምን የሚሆን ነገር የለም። ብሩኬ ከአንቺ ጋራ ምንም አይነት ነገር ሊያረግ አይችልም ማለት ነው። ቤተሰብ እንዴት ነው ይሄን ኤሪያ ወደዳችሁት? ኤሪያው በጣም ነው የሚያምረው። እዚህ ጋር ቤት መግዛት የምትፈልጉ ካላችሁ በጣም የሚያምር ቤቶች አሉ። መከራየት የምትፈልጉ ሰዎች ካላችሁ እኔን አናግሩኝ። በጣም ነው የሚያምረው። በጣም በቅምን ብዬ ልንገራችሁ፣ እጅግ በጣም የሚያምር ኤሪያ ነው። እኔ ራሱ እዚሁ ነው ያለሁት ማለት ነው። እና ቤተሰብዬ በጣም ነው ያዘንኩት። በጣም ነው ያዘንኩት። እግዚአብሔር እውነታውን እስከሚያወጣላቸው ድረስ ምንም ሊደረግ አይቻልም። እኛም የተገረምን እያየን እስከ መጨረሻው ምን እንደሚፈጠር ሁላችንም እንጠብቃለን ማለት ነው። መልካሙን ሁሉ ነው የምመኝላችሁ ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። ይሄን ቪዲዮ ሰብስክራይብ አድርጉ። ሀይሚዬና ብሩክን የሚወድ ሀይሚዬና ብሩክን የሚያከብር ሰው ሁሉም ይሄን ቪዲዮ ሰብስክራይብ ማድረግ አለበት፣ ለዛች ለከካም እንዲደርስልኝ ማለት ነው። በተረፈ ወዳቸዋለሁ፣ አከብራቸዋለሁ። እዚህ መከራየትን መግዛት የምትፈልጉ ሰዎች ካላችሁ አናግሩኝ። ባይ